ሰላም እንዴት ናችሁ? የዛሬ ሌሰናችን የሚሆነው ማስ ግሬድ 12 ዩኒት 5ን እንግዲህ ሌሰን 1ን ነው የምናየው which is ዩኒት 5 ምንድነው የሚለን ማቴማቲካል አፕሊኬሽን ኢን ቢዝነስ ነው የሚለን። ሌሰን 1 ላይ የምናየው ሬሽዮ፣ ሬት፣ ፕሮፖርሽን እንዲሁም ደግሞ ፐርሰንቴጅ የሚለው ነው የምናየው ማለት ነው። ሌላው ደግሞ ታይም ቫልዩ ኦፍ መኒ ኤንድ ኢንተረስት ካልኩሌሽን አለ። ሲምፕል እና ኮምፓውንድ ኢንተረስት ካልኩሌሽን አሉ። እነሱን እናይና ሌሰን 2 ላይ ደግሞ ከዚሁ ታይም ቫልዩ ኦፍ መኒ ከሚለው ላይ ማለት ነው እንግዲህ ዲፕሪሺዬሽን ምናምን የሚሉትን ደግሞ ሌሰን 2 ላይ እናያለን ማለት ነው። ስለዚህ ያው አይ ቲንክ መጻፉ በጣም ብዙ አርግቶ ነው በልኪ ነው መጻፉ እና አነሳነስ ባለ መንገድ ነው ይዤላችሁ የመጣሁት። ያው ዞሮ ታቁታላችሁ ኤሌመንተሪ ላይ ምናምን ተምራችሁታል ሬሽዮን ምናምን። ስለዚህ አስ ሪቪዥን ነው የምናየው ማለት ነው። ሶ ሬሽዮ የምንለው እንግዲህ ሬሽዮ is a relationship between two numbers that shows how many times one value contains or is continued with the other ነው የሚለን ማለት ነው። contained with the other። ስለዚህ ሬሽዮ የምንለው የምን አይነት ሪሌሽንሺፕ ነው የሚገልጽልን የሁለት ነምበሮችን አንደኛው ሌላኛው ቫልዩ ውስጥ ምን ያህል ይዟል ነው። አንደኛው ቫልዩ ሌላኛው ቫልዩ ውስጥ ምን ያህል ኮንቴይን አድርጓል ይዟል የሚለው ነገር ነው የሚነግረን። ሶ ሬሽዮ ካን ቢ ኤክስፕረስድ ኢን several ways። ለምሳሌ አስ ፍራክሽን መግለጽ እንችላለን፣ ዊዝ ኮለን መግለጽ እንችላለን እዚህ ጋር እንደምታዩት፣ ወይም ደግሞ በወርድ 2 አድርገንም ሬሽዮን መግለጽ እንችላለን ማለት ነው። ለምሳሌ አሁን if there are 4 apples and 2 orange አሁን አራት አፕሎች እና ሁለት ኦሬንጆች ቢኖሩን the ratio of apple to orange can be expressed as ይለናል። ስለዚህ አራት አፕል አለን ሁለት ኦሬንጅ አለን። ሬሽዮን አፕል ቱ ኦሬንጅ ነው የተባለው። አፕል ስንት አራት አለን፣ ኦሬንጅ ደግሞ ሁለት አለን። ስለዚህ ሬሽዮ ምን ይሆናል 4/2። ይሄኛውን ደግሞ ያው ስናቃልለው ፕሮፖርሽን ነው የሚባለው። ሶ በሁለት ሁለት ይመጣልናል፣ በሁለት ሁለት ደግሞ አንድ ይመጣልናል ማለት ነው። ሶ 4/2 ብለን ይሄ አንድ ሬሽዮን አስ ፍራክሽን ስንገልጸው ማለት ነው። በኮለን ስንገልጸው ደግሞ 4/2 እንደውም ሬሽዮ ሲባል ይሄኛው ነው የሚታወቀው አይደል? አብዛኛው ጊዜ 4/2 ወይም 2/1 እንላለን። the ratio of apple to orange ነው የተባለው። ኦሬንጅ ቱ አፕል ቢሆን ደግሞ 2/4 ነበር የሚሆነው ማለት ነው። ኢን ወርድ ስንገልጸው ደግሞ 4/2 ይሆንልናል። 2 ቺኛው ቁጥሯ ነች፣ ቺኛዋ ደግሞ ሬሽዮ ነው የምገልጽልን ማለት ነው። ስለዚህ ሬሽዮ እንግዲህ የምንለው ጀነራሊ ይሄኛው ነው። መጻፋችሁ ላይ የተለያዩ ኤግዛምፕሎች አሉ ማየት ትችላላችሁ። ሬሽዮ ካን ቢ ሲምፕሊፋይድ ላይክ ፍራክሽን ይለናል። ያው ሲምፕሊፋይድ ሊሆን ይችላል 4/2 እንዳልኳችሁ እንዴት አደረግነው 2/1 እንዳደረግነው ማለት ነው። they can be compare quantities of the same type you see ምን ኮምፔር ሊያደርጉልን ይችላሉ ማለት ነው። ሴም ታይፕ ያላቸውን ኳንቲቲ ኮምፔር ሊያደርጉልን ይችላሉ ላይክ አፕል ቱ ኦሬንጅ፣ ወይም ደግሞ ዲፈረንት ታይፕ ያላቸውን ሬሽዮ ሊነግሩን ይችላሉ ዲስታንስ ቱ ታይም ማለት ነው። ሬሽዮ ዶንት ሃቭ ዩኒት ይለናል። ስለዚህ ሬሽዮ most of the time ሳይሆን በቃ የሁለት ነገሮች ሴም ኳንቲቲ ያላቸውን አይደለም የሚገልጽልን። ስለዚህ ሬሽዮ ምን የለውም ዩኒት የለውም ነው የሚለን ማለት ነው። ሌላኛው ኮንሴፕት ደግሞ ሬት ነው። እዚህ ጋር እንግዲህ ሬት የምንለው ያው ስፔሻሊ ከፊዚክስ ጋር ይያያዛል። አክቹአሊ የፊዚክስ እንትኑ የሚያያዘው እንደውም በቃ ከቢዝነስ ይላል ከኢኮኖሚክስ እና ከምን ጋር ነው የሚገናኘው ማለት ነው ከፊዚክስ ጋር ከተወሰነ ፊዚክስ ጋር። ከዛ ነው ያው ቁጥሩ ምናምን ሲኖር ደግሞ ማትስ አለ ያ ማለት ነው። ያው ማትስ ቢዝነስ አፕሊኬሽን ስለሚለን ማለት ነው። ሶ ሬት የምንለው is a specific kind of ratio. so one type of ratio ነው ሬት that compares two different quantities with different unit ይለናል ማለት ነው። ስለዚህ ሬት የምንለው specific kind of ratio ሆኖ ምንድነው ኮምፔር የሚያደርግልን ማለት ነው ሁለት የተለያዩ ኳንቲቲዎች የተለያዩ ዩኒት ካላቸው ጋር ማለት ነው። ሁለት ኳንቲቲዎች ቢኖር አንዱ የራሱ የሆነ ኳንቲቲ አለው፣ አንደኛው ሌላ ነው። ሁለቱም ደግሞ የየራሳቸው ምን አላቸው ዩኒት አላቸው። ስለዚህ እነሱን ነው ኮምፔር የሚያደርግልን ነው የሚለን ሬት ማለት ነው። ሬት ኦፍ an express how much of one quantity exists per unit of another quantity ነው የሚለን። ኤግዛምፕል ለምሳሌ if a car travels 300 miles in 5 hours ለምሳሌ የሆነ መኪና ማለት ነው 300 ማይሉን በ5 ሰዓት ቢጓዝ ትራቨል ቢያደርግ the rate of speed can be calculated as ስለዚህ የስፒዱ የመኪናው ስፒድ ሬቱ እንዴት ካልኩሌት እናደርጋለን? ያው 300 ማይሉን በ5 አወር ነው አይተጓዘው። ስለዚህ ስፒድ የምንለው ዲስታንስ ኦቨር ታይም ነው። that means ዲስታንሱ 300 ማይል ነው። 300 ማይሉን ስንት ሰዓት ነው የፈጀበት? 5 አወር ነው የፈጀበት። ስለዚህ ስናካፍለው 60 ማይል ፐር አወር ነው ማለት ነው። ስለዚህ በአንድ አወር ስንት ማይል ይጓዛል ማለት ነው? 60 ማይልን ይጓዛል ነው የሚለን። ኮመን ታይፕስ ኦፍ ሬት
እንግዲህ ስፒድ አለን፣ ዲስታንስ ፐር ታይም እንዳልነው፣ ፕራይስ ፐር ዩኒት፣ ኮስት ፐር አይተም፣ ኢንተረስት ሬት፣ ፐርሰንቴጅ ፐር ይር ምናምን የምንላቸው እነኚህ እንዳሉ የሬት አይነቶች ናቸው። ልክ ቅድም አሁን ዲስታንስ ታይምን ስፒድ እንደሰጠን ሌሎችም የተለያዩ ኳንቲቲዎች ይሰጡናል። ሶ ዛት ሬታቸውን ማግኘት እንችላለን ማለት ነው። ሌላው ራሱ እንግዲህ ይሄም ኦልሶ ሬሽዮ ነው፣ ፕሮፖርሽን ነው የሚለን። ፕሮፖርሽን ኢዝ አን ኢኩዌሽን አክቹአሊ ይሄኛው ኢኩዌሽን ነው ዊዝ ኢኳል ቱ ስለምናስቀምጠው ማለት ነው። ዛ ስቴትስ ዛት two ratios are equivalent ሁለት ሬሾዎች ኢኩቫለንት ኖት ኢኳል ኢኩቫለንት ብሎ የሚያስቀምጥልን ኢኩዌሽን ነው እንግዲህ ፕሮፖርሽን የምንለው። it shows that two fraction are equal to each other ሁለት ፍራክሽኖች ቢኖሩ ለምሳሌ እዚህ ጋርና እዚህ ጋር ቢኖሩ እነሱ ኢኩቫለንት ወይ ኢኳል ናቸው ነው የሚለን ነው። ለምሳሌ አሁን 2/4 ከማጋ ኢኩቫለንት ማለት ነው ከ1/2 ጋር ነው። ስለዚህ ይሄኛው ምን ይባላል ማለት ነው? ፕሮፖርሽን ናቸው ማለት ነው። ስለዚህ ይሄኛው ሬሽዮ እና ይሄኛው ሬሽዮ ምንድናቸው? ኢን ፕሮፖርሽን ፎርም ናቸው። ዛት ሚንስ እኩል ናቸው ነው። 2/4 ማለት 1/2 ነው። ያው እናቃልለዋለን። በሁለት አንድ ይመጣልናል፣ በሁለት ሁለት ይመጣልናል ማለት ነው። ስለዚህ ፕሮፖርሽን የምንለው ደግሞ ይሄኛው ነው። ለተለያዩ ጥቅሞች ሊውሉልን ይችላሉ። ለምሳሌ ክሮስ መልቲፕሊኬሽን የምንለው ሶስት ነገሮች ቢሰጠን ለምሳሌ እነኚህ ሁለቱ ቢሰጡን፣ ስለዚህ ለምሳሌ ይሄ ሁለቱ ቢሰጠን ከዛም በኋላ ከዚህ ሁለቱ ደግሞ አንዱ ባይሰጠን ማለት ነው ያቺ አንዷን ኤክስ ብለን በእንግዲህ ክሮስ አርግተን ክሮስ መልቲፕሊኬሽን ተጠቅመን አንዷን ማግኘት እንችላለን ማለት ነው። ኢን ዘ ኮንሴፕት ኦፍ ፕሮፖርሽን ወይም ደግሞ ባይ ዘ ኮንሴፕት ኦፍ ፕሮፖርሽን ማለት ነው። ለምሳሌ a over b is equals to c over d ይለናል አይደለ? ዛት ሚንስ እንግዲህ a times d ከማጋ እኩል ነው ይለናል ከb times c ጋር። አንደኛው ባይሰጠን አንደኛውን ቫሪያብል ብናደርገው ሌሎቹ ቁጥር ቢሆኑ ስለዚህ ኦቨር አርግተን ማለት ነው የሚጠፋፋውን አጥፍተን ቫሪያብሉን ማግኘት እንችላለን። ዛት ሚንስ እኮ 2/4 is equals to 1/2 አደረገና ክሮስ ብናደርገው እኩል ነው። 2 ሲባዛ 2 4 እኩል ይሆናል። 4 ሲባዛ 1 4 ስለዚህ 4 እዚህ ኳልስቶ 4 ይሆንልናል ማለት ነው። ሶ ይሄን የሚገልጽልን እንግዲህ ምን ይባላል? ፕሮፖርሽን ነው የሚባለው። ሌላውና ትንሽው ጠቀሜታ ያለው ብዬ ማስበው ነው በደንብ ፎከስ ብታረጉበት የተለያዩ ጥያቄዎችን ብትሰሩ በዚህ ለቤዚክ ወስዳችሁት ይሄኛው ማለት ነው ፐርሰንቴጅ ነው። ፐርሰንቴጅ is a way of expressing a number as fraction of 100 ይለናል ማለት ነው። It's often used to compare quantity and express how much one quantity is relative to another የሚለውን ነገር ኤክስፕረስ ወይም ደግሞ እንግዲህ ለመግለጽ ያገለግለናል ነው የሚለን ፐርሰንቴጅ። ለምሳሌ ይሄኛው በጣም ቀላል ነው። ለምሳሌ እናንተ ክላስ ውስጥ ቶታል ተማሪ 40 ተማሪዎች ቢኖሩ ከዛ ውስጥ 20 ተማሪዎቹ ሴቶች ናቸው። ከዛም በኋላ 20 ተማሪዎቹ ሴቶች ከሆኑ እንግዲህ ፐርሰንቴጆቻቸውን የሴቶቹን በእናንተ ክላስ ውስጥ የሴቶቹን ፐርሰንቴጅ ፈልጉ ብትባሉ ምንድነው የምታደርጉት ማለት ነው? አክቹአሊ ስንት ነው? 40 ተማሪ አለ 20 ሴቶች ተሆነ 20 ወንዶች ነው የሚሆነው። ስለዚህ ፐርሰንቴጁ 50% ነው የሚሆነው 20 ስለሆነ ማለት ነው። ሶ እሱን እንዴት ነው የምታገኙት ማለት ነው? ፓርት ኦቨር ኦል ታይምስ 100% ማለት ነው። ፓርት የምንለው 20 ሴቶች ያላቸውን 20 አለ። ኦል ደግሞ ክላስ ውስጥ ያሉ ቶታል ተማሪዎች 40 አለ። ሲባዛ በ100% ስታደርጉ ስንት ነው ይመጣላችኋል? 50% ይመጣላችኋል ማለት። ሴቶቹ ደግሞ ከ40 35 ቢሆኑ ኖሮ 35/40 ሲባዛ በ100%። ስለዚህ እንግዲህ how much one quantity relative to another የሚለውን ሴቶቹን ከወንዶቹ ጋር ሴቶቹ ወይም ደግሞ ከሆል ክላሱ ጋር ሪላቲቭሊ ለመግለጽ ኤክስፕረስ ለማድረግ ነው የምንጠቀምበት ፐርሰንቴጁን ማለት ነው። ሌላ ኤግዛምፕል አለ። ለምሳሌ if you scored 45 out of 60 on a test or on an exam ይለናል። በሆነ ኤግዛም ውስጥ ከ60 ጥያቄዎች ውስጥ 45 ብታመጡ ለምሳሌ ማስ እንግዲህ የሆነ ማስ ፈተና ሊሆን ይችላል ኤኒቲንግ እና ከ60 45 ውስጥ ብታመጡ then the percentage score would be ስለዚህ ፐርሰንቴጃችሁ ስንት ይሆንላችኋል ማለት ነው። ለምሳሌ አሁን ኢንትራንስ ኤግዛም ከ60 45 ብታመጡ በፐርሰንት ነው አይ ቲንክ የሚቀመጠው 81% 93 ምናምን ከመቶ ማለት ነው። ስለዚህ እሱን ለማግኘት ምንድነው የሚደረገው ማለት ነው? ወሉ 60 ጥያቄ ነው ያለው ከ60 ውስጥ ፓርቱ 45 ነው። ስለዚህ 45 ሲካፈል 60 ሲባዛ በ100% which is እንግዲህ 75% ይሆንልናል ማለት ነው። ዛት እንግዲህ በቃ ይሄ ነው እንግዲህ ፐርሰንቴጅ የምንለው። ይሄኛውን እንግዲህ ከዚህ ላይ እንትን እንደ ቤዝ ወስዳችሁ ሌሎች ነገሮችን ፕራክቲስ ማድረግ ትችላላችሁ ማለት ነው። ታይም ቫልዩ ኦፍ መኒ ኢንተረስት ካልኩሌሽን ነው የሚለን። ያው መጽሐፋችሁ ብዙ ነው የሚያወራው መኒ ምን እንደሆነ። አክቹአሊ መኒ ማለት ብር አይደለም። ይሄን ብቻ ማወቅ አለባችሁ። መኒ ማለት ዶላር አይደለም። መኒ ማለት ፓውንድ አይደለም፣ ዩሮ አይደለም ምናምን።
ስለዚህ መኒ የምንለው ገንዘብ የምንለው ነው። ገንዘብ ማለት እንግዲህ የሁሉንም ነገሮች የሚይዝ ማለት ነው። ብር ምናምን የምንላቸው እነሱ ከረንሲ ናቸው። ሶ the time value of money is the concept that money available today is worth more than the same amount in the future due to its potential earning capacity. This principle underlies many financial calculation ይለናል። ስለዚህ እንግዲህ ታይምን እና መኒን ያገናኛል። ለምሳሌ አሁን ኢንተረስት ዛሬ ይሄን ያህል ወይ ብድር ሊሆን ይችላል፣ ኤኒቲንግ ሊሆን ይችላል። ይሄን ቢሆን የዛሬ አመት የዛሬ 2 ወር ምን ያህል ኢንተረስት ይኖረዋል፣ ውልደት ማለት ነው። የውልደት መጠን ስንት ነው ምናምን የሚለው ሪላቲቭ ቱ ታይም ጋር ያገናኘን የምንሰራው ካልኩሌሽን ነው እንግዲህ ታይም ቫልዩ ኦፍ መኒ የምንለው። ሶ እንግዲህ በዋናነት አንድ ሲምፕል ኢንተረስት አለ፣ ሁለተኛው ኮምፓውንድ ኢንተረስት አለ። ኮምፓውንዱ ነው እንግዲህ በጣም ሞስት ኢምፖርታንት ተብሎ የሚታወቀው የኢንተረስት አይነቱ። So simple interest is calculated on the principal amount only ይለናል። so principal amount ላይ ወይም እንግዲህ initial amount ላይ based ሆነን ነው simple interest ካልኩሌት የምናደርገው። so simple interest የምንለው እንግዲህ simple interest I ብንላት times p times r times t ነው። so p የምንለው principal amount initial amount ነው። r ደግሞ interest rate ነው። as a decimal 5% 10% 30% ሊሆን ይችላል። ያው ለመቶ አካፍለ ነው ወደ ዴሲማል እንቀይረዋለን። 0.0 something እናደርገዋለን ወይ 0. something አርግተን እንገልጸዋለን ማለት ነው። ሬት ኦፍ ኢንተረስት ሜቢ በወር የሚወልደው ውልደት መጠኑ ሊሆን ይችላል ምናምን ማለት ነው። ታይም የምንለው አለ። ቲ ደግሞ ታይም ነው። ሜቢ ኢን ይር ሊሆን ይችላል፣ አኑዋሊ መንዝሊ ምናምን ሊሆን ይችላል። ኢት ዲፔንድስ ኦንሊ ይርስ ላይ ብቻ አይደለም ማለት ነው። ሶ እስቲ ኤግዛምፕል ብናይ ለምሳሌ if you invest $1,000 at interest rate of 5%, what will be your interest after 3 years ይለናል። ለምሳሌ አሁን 1000 ብር ማን ነው 1000 ብር አልኩ $1,000 ኢንቨስት ብታረጉ ኢንተረስት ሬቱ እንግዲህ 5% ነው። አይ ቲንክ ይርሊ ነው። ስለዚህ ኢንተረስት ሬቱ 5% ነው። ተዛን ኢንቨስት ያደረጋችሁት ደግሞ ፕሪንሲፓል አማውንት ወይ ኢኒሻል አማውንታችሁ ስንት ነው? $1,000 ነው። ከዛም በኋላ what will be your interest after 3 years ከ3 አመት በኋላ እንግዲህ ኢንተረስታችሁን ነው የሚጠይቀን which is simple interest ነው የምንጠቀመው። ስለዚህ simple interest is equal to p times የምንላት ያው ፕሪንሲፓል ነች። so principal amount times rate times time። ስለዚህ principal amount $1,000 አለን፣ ሬታችን 5% ነው። ኦቨር 100% እናደርጋለን። ፐርሰንት በፐርሰንት 5 ለ100 ስናካፍል 0.05 ይመጣልናል። ታይምስ 3 ደግሞ ይር ማን ነው ታይም ሆነች ማለት ነው። so ይሄን ስታባዙ $150 ይሆንላችኋል ማለት ነው። እንግዲህ ደግሞ ኢንተረስት ሬቱ ደግሞ 10 ቢሆን ደግሞ ስንት ሊሆን ይችላል ማለት ነው? $300 ሊሆን ይችላል። እንደዛው እየጨመረ ይሄዳል ማለት ነው። አመቱም ሲጨምር ኢንተረስት ሬቱም ሲጨምር ሲምፕል ኢንተረስቱም ምን እያለ ይሄዳል? እየጨመረ ይሄዳል ማለት ነው። ሶ ይሄኛው ሲምፕል ኢንተረስት የምንለው ነው። ያው ትይዙታላችሁ። ሁለተኛው ደግሞ ኮምፓውንድ ኢንተረስት ነው። ይሄ እንግዲህ ኤክስፖኔንሻሊ ግሮዝ የሚያደርግ ኢንተረስት ነው ማለት ነው። ኮምፓውንድ ኢንተረስት is calculated on the principal also on the accumulated interest from previous period which is እንግዲህ ኤክስፖኔንሻል ያደረገችው ማለት ነው። ስለዚህ ኮምፓውንድ ኢንተረስት is given amount እንግዲህ is equals to p principal አለ times 1 plus r over n r እንግዲህ ሬት ነው። n ደግሞ እንግዲህ ነምበር ኦፍ ይሩ ሊሆን ይችላል ማለት ነው። ነምበር ኦፍ ይር ሊሆን ይችላል። ነምበር ኦፍ ታይም ኢንተረስት is compounding per year that means እንግዲህ በወር ውስጥ ማነው በአመት ውስጥ ምን ያህል ኮምፓውንድ እንደሆነ ነው የሚነግረን። n ማለት ነው ስንት ጊዜ ነው። አኑዋሊ ሊሆን ይችላል፣ መንዝሊ ሊሆን ይችላል፣ ዊክሊ ዴይሊም ሊሆን ይችላል ማለት ነው። it depends times n times t ይለናል ማለት ነው። t ደግሞ ምንድነው? ታይም ነች ማለት ነው። ስለዚህ አማውንታችንን የምናውቀው በኮምፓውንድ ኢንተረስት ይሄን ፎርሙላን የምንጠቀመው so that a is amount after time t, p is principal amount, annual interest rate ያው ዴሲማል ተባብለናል። number of time interest is compounded per year time in year ይለናል ማለት ነው። እሺ ኤግዛምፕል ብናይ ለምሳሌ አሁን እንግዲህ ምንም የቀደሙ ጥያቄ ነው የመጣው የሆነች ነገር ጋር ብቻ ነው የምትቀየረው። እዚች ጋር ኮምፓውንድድ ይላል ማለት ነው። ኤክስፖኔንሻሊ ነው ግሮዝ የሚያደርገው ተባብለናል። ስለዚህ አሁን ኢንቨስት ያደረገው የሆነ ሰውዬ $1,000 ነው። አኑዋል ሬቱ ወይም እንግዲህ ኢንተረስት ሬቱ 5% ነው which is 0.05 and compounded annually for 3 years ይለናል ማለት ነው። ቀደም ዝም ብሎ ነበር 3 years ነው የተባለው ኮምፓውንድድ ምናምን አላለም። ስለዚህ compounded annually for 3 years ይለናል። so principal amountታችን ወይ ኢኒሻል እንትናችን አማውንቱ ስንት ነው? $1,000 ነው።
ዘን ሬታችን 5% ነው። ኢንተረስት ሬት 0.05 ነው። አኑዋሊ ነው ያለን። ያው ኮምፓውንድድ የሚሆነው በአመት ስንት ጊዜ ነው? አንድ ጊዜ ነው። አኑዋሊ ነው። ሜቢ መንዝሊ ሊለን 12 ጊዜ ሊሆን ይችላል ማለት ነው ኤናችን። ስለዚህ አኑዋሊ ነው ያለን እዚህ ጋር። ቲ ደግሞ ሰዓታችሁን ታይሙ ደግሞ 3 years ነው። ስለዚህ እዚህ ጋር ኮምፓውንደር ስላለ ምን ነው የምንጠቀመው ማለት ነው? ኮምፓውንድ ኢንተረስት ፎርሙላ ነው። ኮምፓውንድ ኢንተረስት ፎርሙላ ደግሞ ፒ ዛት ሚንስ 1000 1 አለች ፕላስ አር ስንት ነች? 0.05 ኤን ስንት ነች? 1 ስለዚህ 0.05 ሲካፈል ለ1 ራሱ ነው የሚሰጠን 0.05 ንፍ እናደርጋለን ቀንፉን እንዘጋለን ዘ ፓወር ኦፍ ኤን ታይምስ ቲ ኤን ስንት ነች? 1 ቲ ስንት ነች? 3 ስለዚህ 1 ሲባዛ 3 ይመጣል ማለት ነው። ሶ እቺኛዋን ሲደምሩ 1.05 ይመጣል 1.05 ሶ እሷን ስኬር ስታረጓት 1.157 ምናምን ይመጣላችኋል። ሲባዛ በአንድ ሲታረጉት ይሄኛው ኢንተረስት ይኖረዋል ማለት ነው። የቀደሙ ግን ስንት ነበረ? በሲምፕል ኢንተረስቱ $150 ነው ምናምን ነበር የመጣላችሁ። ይሄ ግን እንግዲህ ኤክስፖኔንሻሊ ነው ግሮዝ የሚያደርገው ማለት ነው በ3 አመት ውስጥ ኮምፓውንድ አኑዋሊ ስለሚለን ማለት ነው። $1157.63 ይሆናል ማለት ነው አማውንት ኦፍ ኢንተረስታችን ማለት ነው። እኔ እንግዲህ ይሄኛው አጠር ተደርጎ ነው የተቀመጠው። ስለዚህ እናንተ ደግሞ ሄዳችሁ መጻፋችሁ ላይ የበለጠ ኤግዛምፕል መስራት ትችላላችሁ። ስለዚህ ግን እናንተ ሜይንሊ ፎከስ ማድረግ ያለባችሁ ስፔሻሊ ፐርሰንቴጅ አለ ሬሾንም ብታዩት ጥሩ ነው። እንደገና ደግሞ ይሄኛው ሲምፕል እና ኮምፓውንድ ኢንተረስቱ ላይ ስፔሻሊ ሲምፕሉ ቀላል ነው። ኮምፓውንድ ኢንተረስቱ ፎርሙላውን ይዛችሁ የበለጠ አብሶ ካልኩሌሽኑ ራሱ እንዴት እንደመጣ ምናምን ፕራክቲስ ማድረግ ነው ማለት ነው። ስለዚህ ዶንት ፎርጌት ቱ ሰብስክራይብ ዩኒክ አካዳሚ። ያው ዩኒክ አካዳሚ ተባብለናል። ስለዚህ እንግዲህ ሌሰን 2 ላይ ደግሞ በቅርብ ለቅላችኋለሁ። እዛ ላይ እንገናኝ።